የእውቀት እምብርት። በዚህ ቻናል አስተማሪ የሆኑ ቪዲዮዎችን ስለምንለቅ ቻናሉን ሰብስክራይብ በማድረግ ይከታተሉን። ሰላም ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ የሰባተኛ ክፍል ሶሻል ስተዲ ዩኒት 1 ሪቪው ኤክሰርሳይዝ አብረን የምንሰራ ይሆናል። ስለዚህ ያው የመጀመሪያው ፓርት ትሩ ፎልስ ሴክሽን ነው። ትሩ ፎልስ ሴክሽን ስንጀምር say true or false write true if the statement is what correct and write false if it's incorrect ትክክል ከሆነ እውነት ትክክል ካልሆነ ሐሰት በማለት እንመልሳለን ማለት ነው። ስለዚህ ከአንደኛ ጥያቄ ስንጀምር ምን ነው የሚለው the core of the earth consists of nickel and iron። እንግዲህ ኮር የምንለው የመሬት ክፍል የመሬት ላየር ማለት ነው። ኒኬል እና አይረን የሚባሉ ኤሌመንቶችን ይዟል ይለናል። ስለዚህ ትክክለኛው መልስ ለዚህ ጥያቄ ማለት ነው ትሩ ነው የሚሆነው። መልሳችን ትሩ ይሆናል። ምክንያቱም ምን ነው የምናገኘው ኮር ላይ የምናገኘው ኒኬል እና አይረን ሲሆን እነሱም ደግሞ ምን ነው አይረን አይ ቲንክ ወደ 85% ይይዛል። እንዲሁም ኒኬል ደግሞ ከዛ ውስጥ ያለው ማስ ማለት ነው ከ5 እስከ 10 ያለው ሚዝ ሲሆን ሌሎች እንደ ሰልፈር፣ ኦክሲጅን፣ ሲሊከን ያሉት ደግሞ የቀረውን ሪሜኑን ፊል ያደርጋሉ ማለት ነው። ስለዚህ ትክክለኛው መልሳችን ትሩ ነው። ሁለተኛ ጥያቄ the layer of the earth's beneath the mantle is core። እንግዲህ ከማንትል ቤንዝ ማለት ወደ ስር ከስር እንደማለት። ስለዚህ ከማንትል ስር የምናገኘው የመሬት ላየር ወይም የእርዝስ ላየር ምን ነው የሚባለው ኮር ነው የሚባለው። እሱም which is true። ስለዚህ ሁለተኛ ጥያቄም መልሳችን ትሩ ነው የሚሆነው ማለት ነው። ስለዚህ ላየሮቹ ማን ናቸው? ክረስት፣ ማንትል ኤንድ ዋት ኮር ናቸው። ሶስት ስለሆኑ እንደዚህ ይቀመጣሉ። ስለዚህ ከማንትል አጠገብ የሚገኘው ከስር ማን ነው? ኮር ብለን እንጠራዋለን። which is true the answer። መልሱ ትክክለኛው መልሳችን ትሩ ይሆናል። እሺ ሶስተኛ ጥያቄ the crust is the innermost layer of the earth ይላል። ክረስት ማለት የመሬት ውስጠኛው ክፍል ነው ይለናል። ኢነርሞስት ማለት በጣም የውስጠኛው ክፍል ነው ይለናል። ስለዚህ ግን እኛ ኖት ላይ የተማርነው ምንድነው መጽሐፉ ላይ ያለው የሚለው the crust is what the outermost ነው እንጂ innermost አይደለም። ኢነርሞስት ማለት ነው ኮር ነው። ስለዚህ ይሄ ኦፖዚት ስለሆነ ለክረስት እንደዚህ አይነት ዴፊኒሽን ስለሌለን መልሳችን ፎልስ ይሆናል። because of the crust is what the outermost layer of the earth ነው እንጂ innermost አይደለም። እሺ አራተኛ ጥያቄ mineral fuels such as coal, petroleum and natural gas are associated with metamorphic rocks። እንግዲህ እነ ፊውል ያሉ እነ ኩል እነ ፔትሮሊየም ኩል ማለት ምን ድንጋይ ከሰል፣ ፊውል ማለት ደግሞ ነዳጅ ነው እናውቃለን። ስለዚህ ሚነራል ፉልስ ኮልስ፣ ፔትሮሊየም ማለት ደግሞ ነዳጅ ኤንድ ናቹራል ጋዝ የተፈጥሮ ጋዞች አር ከምን የምናገኛቸው ይላል ሜታሞርፊክ ሮክስ። እንግዲህ ምን ማለት ነው ሮኮች በስንት ይከፈላሉ ብናል? በሶስት ይከፈላሉ። ክረስት ውስጥ የምናገኛቸው ሮኮች እነሱም ምን ኢግነስ፣ ሴዲመንተሪ ኤንድ ሜታሞርፊክ ሮክ። ኢግነስ ሮክ የሚባለው ምንድነው ከላይ የምናገኘው ነው። ስለዚህ ሜታሞርፊክ ኤንድ ኢግነስ፣ ሴዲመንተሪ ኤንድ ሜታሞርፊክ ብለን በሶስት እንከፍላቸዋለን። ስለዚህ እነሱ ደግሞ በየራሳቸው በውስጣቸው የሚይዙት የተለያዩ ማዕድኖች አሉ ለኛ የሚጠቅሙን። ስለዚህ ኮል እና ፔትሮሊየም ናቹራል ጋዝ ያሉት አሶሲኤትድ የሚሆኑ ሜታሞርፊክ ሮክ ላይ ይነናል። ስለዚህ which is ፎልስ ነው ማለት ነው። ምክንያቱም የሚሆን ምን ነው ልክ እነ ኮል፣ ፔትሮሊየም፣ ናቹራል ጋዝ፣ ሊምስቶን ኤንድ ጂፕሰም አር ፋውንድ ኢን ዋት ኢን ሴዲመንተሪ ሮክ። ሴዲመንተሪ ሮክ የምናገኛቸው እንጂ ሜታሞርፊክ ሮክ ላይ አይገኙም። ለምሳሌ ሜታሞርፊክ ላይ የሚገኙት ማናቸው? እነ ጎልድ፣ ኒኬል፣ ዳይመንድ፣ ኮፐር፣ ዩራኒየም፣ አይረን ኤንድ ላይክ ፕላቲየም ኤንድ ሊድ። እነዚህ የመሳሰሉት በአጠቃላይ ማን ላይ ማግኘት እንችላለን? ሜታሞርፊክ ሮክ ላይ ማግኘት እንችላለን። ለምሳሌ ምክንያቱም እነዛ ለጂኦሎጂ የሚያገለግሉት፣ እነዚህኛው ደግሞ ኢነርጂ ሶርስ ነው ያገለግላል ለኮንስትራክሽን ሴዲመንተሪ ማለት ነው። እንዲሁም ደግሞ ለራይቲንግ ማቴሪያል ስለሚያገለግሉ እንዲሁም ልንገራቸው ደግሞ የኢግነስ ሮክ ደግሞ ውስጥ የምናገኛቸው ባዛልት፣ ግራናይት፣
ሳንድ፣ ኤትስ እነዚህ የት የምናገኛቸው? ኢግነስ ሮክ ላይ ነው። እነሱ የሚያገለግሉ ለቢልዲንግ ኤንድ ኮንስትራክሽን ማቴሪያል ነው የሚያገለግሉት ማለት ነው። ስለዚህ በዚህ ወይ ይሄ መልሳችን ምን ይሆናል? ፎልስ ነው የሚሆነው። የአራተኛ ጥያቄ ትክክለኛ መልስ ፎልስ ነው። እሺ አምስተኛ ላይ ምን ነው የሚለው? an earthquake wave enable us to acquire information about the interior of the earth። ምን ነው የሚለው እንግዲህ earthquake የመሬት መንቀጥቀጥ ስለ መሬት ውስጣዊ ክፍል መረጃ እንድናገኝ ያግዘናል ይለናል። እንግዲህ የመሬት to study about the interior part of the earth we have two main sources, direct and indirect sources። እንግዲህ የመሬት ውስጣዊ ክፍል ለማጥናት ወይም ስለሱ ኢንፎርሜሽን ለማግኘት ሶርስ ማለት ነው ሁለት አይነት ምንጮች አሉ። እነሱም ዳይሬክት ኤንድ ዋት ኢንዳይሬክት፣ ዳይሬክት እና ኢንዳይሬክት ሶርሶች አሉ። ስለዚህ ዳይሬክት የሚባለው ምንድነው? እንደ ቮልካኒዝም፣ ማይኒንግ፣ ዲፕ ድሪሊንግ ፕሮጀክት እነዚህ ሶስቱ ምናምን የሚባሉት ዳይሬክት ሶርስ ይባላሉ። ኢንዳይሬክት የሚባሉት ደግሞ ለምሳሌ earthquake, study about meteorites and something እነዛ በአጠቃላይ ምን ይባላሉ? ኢንዳይሬክትሊ የምናገኝበት ስለ ምን ማለት ነው? ስለ ኢንፎርሜሽን about the interior of the earth ይሆናል። ስለዚህ ከዚህ ውስጥ earthquake የሚለው አንዱ ነው። የምን የኢንዳይሬክት ማለት ነው። ስለዚህ ዞሮ ዞሮ ምንድነው ስለ ኢንቴሪየር ፓርት ኦፍ the earth ምን ያስገኝልናል? ኢንፎርሜሽን ይሰጠናል። ሶ which is true ትክክለኛ መልሳችን የአምስተኛ እውነት ነው የሚሆነው ትሩ ነው። ስድስተኛ ስንመጣ ደግሞ rock is a solid material that comprise what the earth's crust። ስለዚህ ስለ ሮክ ደግሞ ስናጠና ምን ነው? rock is solid materials that comprise ማለት በምን ሪፕሌስ ማድረግ ይቻላል? በፎርምድ which form በቀላሉ እንደዚህ አድርጋችሁ ሪፕሌስ ማድረግ ትችላላችሁ። ኮምፕራይዝ ማለት ፎርም ማድረግ። ስለዚህ ሮኮች ሶሊድ ማቴሪያል ሲሆን እነሱ ምን ፎርም ያደርጋሉ? የእርዝን ክረስት ፎርም ያደርጋሉ ማለት ነው፣ ይመሰርታሉ። ስለዚህ ትክክለኛ መልሳችን ትሩ ነው። የስድስተኛ ጥያቄ ትክክለኛ መልስ ትሩ ይሆናል ማለት ነው። እሺ ወደ ማቺንግ ስንመጣ ትሩ ፎልስ ሴሽን ጨርሰናል። ማቺንግ ላይ ስንመጣ ደግሞ ምን የሚለው ማቺንግ ዳይሬክሽን ማች ደ አይተምስ ኢን ኮሎመን ኤ ዋት ዊዝ ቢ። እንግዲህ ዊዝ ኤትስ አይተም ኢን ቢ ይላል። ስለዚህ ኤ ላይ ያሉትን ከምን ጋር ማገናኘት ነው? ቢ ካሉት ኮሎመን ቢ ጋር ማዛመር ነው ማለት ነው። ስለዚህ ማች ማድረግ ነው። አንደኛ ምንድን ነው የሚለው ሊቶስፌር። እንግዲህ እዚህ ጋር ማወቅ ያለባችሁ ሊቶስፌር፣ ሃይድሮስፌር፣ አትሞስፌር ኤንድ ባዮስፌር እነዚህ ናቸው ኤክስተርናል ኮምፖነንት ኦፍ ዘ እርዝ ይባላሉ። እነዚህ አራቱ ማለት ነው። ስለዚህ the main exponent or subsystem of the earth external component of the earth ከተባላችሁ እነዚህ አራቱ ናቸው። ሊቶስፌር የምንለው የመሬትኛ ላንድ ፓርቱ ነው ወይ ሶሊድ ፓርት ኦፍ the earth ነው። ሃይድሮስፌር ስንል ደግሞ ሃይድሮ ማለት ሃይድሮጂን ለምሳሌ ውሃ ነው። ለምሳሌ ሃይድሮ ውሃ ስለሆነ ሃይድሮስፌር ማለት የውሃው ክፍል ዋተር ስቴሽን ኦፍ the earth ነው። እንደገና አትሞስፌር ስንል ደግሞ ኤር ነው እናውቃለን። ባዮስፌር ባዮሎጂ ማለት ስለ ባዮሎጂ ከነዛ ኮንቴክት ያለው ለምሳሌ ባዮ ማለት ላይፍ ስለሆነ ባዮስፌር ማለት ደግሞ ምንድነው? ላይፍ ኤግዚስት የሚያደርግበት ሴሽን እንደማለት ነው። ስለዚህ እነዚህን እናዛምዳለን። ምንም እናዛምድ ከዲፊኒሽናቸው ጋር ለምሳሌ ሊቶስፌር እዚህ ጋር ኤ the water section አይሆንም። the cultural landscapes of the earth c the part of the earth that supports all sort of life d the gases envelope of the earth d the solid or rock part of the earth። ስለዚህ ሊቶስፌር ምን ነው ብያችኋለሁ? ሶሊድ ወይም ሮክ ፓርት ኦፍ ዘ እርዝ ነው፣ ጠጣሩ ክፍል ማለት ነው የመሬት። ስለዚህ ትክክለኛ መልሳችን ለአንደኛ ኢ የሚለው ምርጫ ነው። ኢ ኢዝ the right ትክክለኛ መልሳችን ኢ ነው ማለት ነው። ሁለተኛ አዛም ጥያቄ ምንድነው የሚለው ሃይድሮስፌር ለሚለው ስንፈልግ ሃይድሮስፌር ነው ብለናል፣ የውሃው ክፍል። ስለዚህ እዚህ ጋር ኤ ላይ the water section of the earth የመሬቱ የውሃ ክፍል ምን ተብሎ ይጠራል? ምን ብለን የምንጠራው? ሃይድሮስፌር ነው። ስለዚህ ትክክለኛ መልሳችን ኤ የሚለው ነው። ሶስተኛ ጥያቄ አትሞስፌር። ስለዚህ አትሞስፌር ስንል ደግሞ ምን ማለት ነው?
የአየር ክፍል ኤር ፓርት ኦፍ ዘ እርዝ ነው። ስለዚህ እዚህ ጋር እንፈልገው ከዛ ኮንቴንት ያደርግ ነው ማለት። ስለዚህ ምን ይላል እዚህ ጋር ዲ ላይ ስንመጣ ዘ ጋስስ ኢንቨሎፕ ኦፍ ዘ እርዝ ትክክለኛ መልሳችን ዲ ነው። አትሞስፌር ኢዝ ዘ ጋስስ ኢንቨሎፕ ኦፍ ዘ እርዝ እርዝን ሰራውንድ አድርጎ የሚገኙ የኤር ፓርት ምን ተብሎ የጋዝ ፓርት ምን ተብሎ ይጠራል? አትሞስፌር ብለን እንጠራዋለን። አራተኛ ጥያቄ ባዮስፌር። ባዮስፌር ስንል ምን ማለት ነው? ባዮስፌር ስንል ላይፍ ኤግዚስት የሚያደርግበት ስለሆነ ካሉት ቹዞች ውስጥ ምንድነው የትኛው ነው የሚሆነው? ቹዝ ሲ። ምንድነው የሚለው ሲ the part of the earth that supports all sort of life ሁሉም የላይፍ አይነቶች ኤግዚስት የሚያደርጉበት ወይም ግሩፕ ኦፍ ላይፍ ኤግዚስት የሚያደርግበት in the surface of the earth that's we call the biosphere ብለን እንጠራዋለን። ስለዚህ ትክክለኛ መልሳችን ሲ ነው። እሺ ውድ የዚህ ቻናል ተከታታዮች አሁን ደግሞ መልቲፕል ቹዝ ላይ ደርሰናል። ሁለቱን ትሩ ፎልስ እና ማቺንግ ሴሽን ጨርሰናል ማለት ነው። ስለዚህ እስካሁን ከተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቻናሉን ላይ ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ሌሎችም እንዲደርስ አግዙኝ ማለት ነው። ስለዚህ አሁን ደግሞ መልቲፕል ቾይስ እንሰራለን። ቹዝ ሰራ ትክክለኛ የሆነው መልስ እንመርጣለን። አፕሮፕሪየት የሆነው መልስ ማለት ነው። አንደኛ ምን ነው የሚለው the type of rocks that show layered arrangement is blank። ስለዚህ እንግዲህ ታይፕ ኦፍ ሮክስ ኢንክረስት የምናገኛቸው ማለት ነው ሶስት አይነት አሉ ብያቸዋለሁ። ኢግነስ፣ ሴዲመንተሪ ኤንድ ሜታሞርፊክ። ኢግነስ የምንለው አት ዘ አውተር ላይ የምናገኘው ነው። ስለዚህ ሴዲመንተሪ የምንለው ደግሞ ምንድነው? እሱ አሬንጅድ የሆኑ ነው ማለት ነው። ስለዚህ ኤ ኢግነስ ሮክ፣ ቢ ሜታሞርፊክ፣ ሲ ሴዲመንተሪ፣ ዲ ማግማ። ስለዚህ ትክክለኛ መልሳችን የሚሆነው ቹዝ ሲ ነው። ሴዲመንተሪ ሮክ ምን የት ነው የምናገኘው? አብዛኛው ወደ ውሃ ዳርቻ አካባቢዎች የምናገኘው ላየርድ የሆነ እንደዚህ አይነት ላየርድ የሆኑ አሬንጅመንት ያላቸው የሮክ አይነቶች ምን ይባላሉ? ሴዲመንተሪ ሮክስ ተብለው ይጠራሉ። ሁለተኛው ጥያቄ ደግሞ which is the third nearest planet to the sun ሰንን እንግዲህ በሶስተኛ ደረጃ ኒረስቱና የምትገኘው የትኛዋ ፕላኔት ነች ይለናል። ለምሳሌ እዚህ ጋር ሰን እንደዚህ ብትሆን፣ ስለዚህ ከሰን በስንተኛ ደረጃ? በሶስተኛ ደረጃ የምትገኘው ነው የሚለን እንደዚህ ማለት። ለምሳሌ እቺ ሰን ከሆነች በሶስተኛ ደረጃ የምትገኘው እንግዲህ ማናት? መጀመሪያ ምን አለን? ከሶላር ሲስተማችን እዚህ ጋር ፀሐይ እንደዚህ ትወጣለች። ስለዚህ እነዚህ ምን ናቸው? እዚህ ጋር ፀሐይ እንደዚህ ብትሆን ሰን ሴንተር ላይ ብትኖር ማለት ነው። ስለዚህ የመጀመሪያ ኦርቢት ላይ ማንን እናገኛት? የመጀመሪያ ኦርቢታችን ላይ የምናገኘው ማንን ነው? እዚህኛው ማለት ነው ሜርኩሪ እናገኛለን የመጀመሪያ ኦርቢት ላይ። ዘን ሲቀጥልስ ማን እናገኛለን? ቬኑስ አለች። ሜርኩሪ፣ ቬኑስ። ዘን ሰርድ ላይ የምናገኘው ማን ነው? እርዝ ናት። እርዝ። ስለዚህ ከዚህ በመቀጠል ደግሞ ማርስ፣ ጁፒተር እያለ ይቀጥላል። እንደዚህ ማርስ፣ ጁፒተር እያለ ኦርቢቱ ይቀጥላል። ስለዚህ ሶስተኛ ላይ ክሎዝ ሆና ለሰን የምናገኛት ማናት? እርዝ ነች ማለት ነው። ቬኑስ የቱ ጋር የምናገኘው? እዚህ ጋር ሁለተኛ ላይ እናገኛታለን። እንደገና ደግሞ ሜርኩሪ ደግሞ at the first one። ማርስ ደግሞ እዚህ ጋር። እነዚህ በአጠቃላይ ምናቸው? ኢነር ፕላኔት ተብለው ይጠራሉ። ስለዚህ ትክክለኛ መልሳችን ቹዝ ሲ ነው። እሺ ሶስተኛ ጥያቄ ምንድነው የሚለው? how long does it takes for the sun's light to reach the earth? እንግዲህ ፀሐይ እዚህ ጋር ናት ብለናል። አሁን ማለት እርዝ እዚህ ጋር ከሆነች ሶስተኛው ላይ ከሆነች ሶስተኛው ኦርቢት ላይ እንግዲህ ፀሐይ ከዚህ ተነስቶ እዚህኛው ፓርት ተነስቶ ማለት ነው እዚህ ለመድረስ ምን ያክል ደቂቃዎች ይፈጅበታል ብሎ ነው የጠየቀን። እንግዲህ አቬሬጁ ከስንት እስከ ስንት ነው? ከ8 እስከ ስንት? ከ8 እስከ 10 ደቂቃ ነው የሚፈጅበት። ነገር ግን አብዛኛው ኮመን የሚታወቀው ማን ነው? 8 ደቂቃ ነው። 8 ሚኒትስ ፀሐይ ከሰማይ ከፀሐይ ብርሃን ወደ ምድር ለመድረስ የሚፈጅበት ደቂቃ 8 ሚኒት ነው ማለት ነው። አራተኛ ጥያቄ
which of the following two important elements constitute the earth's innermost core? ይህ ቅድም ትሩ ፎልስ ላይ ያገኘነው ነው። ስለዚህ ኢነርሞስት ኮር ላይ የምናገኛቸው በጣም ኢምፖርታንት የሆኑት ሁለቱ ኤሌመንቶች እነማን ናቸው? ኤ ፖታሺየም ኤንድ ማግኒዚየም፣ ሲ ሲሊካን ኤንድ አልሙኒየም፣ ሲ ኒኬል ኤንድ ዋት አይረን፣ ዲ ማግኒዚየም ኤንድ ሲሊካን። ስለዚህ ትክክለኛ መልሳችን የሚሆነው ሲ ነው። ምክንያቱም ኒኬል ኤንድ አይረን ፋውንድ የሚደረጉ የት ጋር ነው? ኢነር ሞስት ኮር ነው ማለት ነው። እሺ አምስተኛ ጥያቄ the earth rotate around its axis from what? እንግዲህ መሬት የምትዞረው በራሷ ዛቢያ እንግዲህ መሬት ሙቭ የምታደርገው ሁለት አይነት መንገድ አለ። አንደኛው ሮቴሽን እና ሪቮሉሽን ነው አይደለም? ሮቴሽን ምን ነው? በራሷ ዛቢያ does revolve around its axis and rotation is what? ሮቴሽን እሱ ሲሆን ሪቮሉሽን የምንለው ደግሞ around the sun በምን ላይ? በኦርቢት ላይ ስትዞር ማለት ነው። ስለዚህ በራሷ ላይ ስትዞር በራሷ ዛቢያ ስትዞር ከምን ወደ ምን የምትዞር የሚል አቅጣጫውን ኤ ኖርዝ ቱ ሳውዝ ሳውዝ ለማለት ነው። ቢ ሳውዝ ቱ ኖርዝ፣ ሲ ኢስት ቱ ዌስት፣ ዲ ዌስት ቱ ኢስት። ትክክለኛ መልሳችን ዲ ዌስት ቱ ኢስት። ምክንያቱም መሬት ከምዕራብ ዌስት ማለት ምዕራብ ነው፣ ኢስት ማለት ምስራቅ ነው። ስለዚህ ከምዕራብ ወደ ምስራቅ ስለምትዞር ፀሐይ ደግሞ አትንቀሳቀስም። ስለዚህ እሷ ከምዕራብ ወደ ምስራቅ ስለምትዞር ለእኛ ምን ይመስለናል? ፀሐይ ከምስራቅ ተነስታ ወደ ምዕራብ ሙቭ የምታደርግ ይመስለናል። ስለዚህ ነገር ግን ምንድነው? መሬት ምንድነው የምታደርገው? ከምዕራብ ተነስታ ወደ ምስራቅ ትዞራለች ማለት ነው። ትክክለኛ መልሳችን እንዲህ ይሆናል። ስድስተኛ ጥያቄ variation in the length of daytime and night time from season to season are due to what? እንግዲህ የምን ልዩነት? የቀናት ልዩነት the variation in the length of daytime and night time። እንግዲህ የቀኑ ርዝማኔና የሌሊቱ ርዝማኔ ልዩነት የሚፈጠረው በምን? ከአንድ ወቅት ወደ ሌላ ወቅት ሲቸጋገር ማለት ነው። ስለዚህ ይህ ነገር የሚፈጠረው በምን ምክንያት ነው? ኤ the earth's rotation on its axis። እንግዲህ ምን ማለት ነው? መሬት በራሷ ዛቢያ ስትዞር እንግዲህ መሬት በራሷ ዛቢያ ስትዞር አይተናል። እሱ ምንድን ነው የሚፈጠረው? ዳርክነስ ኤንድ ላይት ነው የሚፈጠረው እንጂ ሌላ ነገር አይፈጠርም። ሁለተኛ ደግሞ ቢ ምን የሚለው the earth's revolution around the sun in elliptical manner is not C latitudinal position of the place, D revolution of the earth on titled axis። ትክክለኛ መልሳችን ዲ ነው የሚሆነው። ምክንያቱም ለምን ነው እንደዛ የሚሆነው? መሬት ምን ነው በ23.5 ታይትል የሆነች ናት። ስለዚህ በዚህ ታይትል በሆነ ሪዝን ምክንያት ምንድነው እሱ የሚፈጠረው? the difference length of day and night ይፈጠራል ማለት ነው። ሶ ትክክለኛ መልሳችን እንዲህ ይሆናል። በመጨረሻ የምንገባው ወደ ምንድነው? ወደ ብላንክ ስፔስ ፊል ብላንክ ስፔስ የሚለውን አብረን እናያለን። ስለዚህ ፊል ብላንክ ስፔስ የሚለውን ስናይ ብላንክ ስፔስ ስናሟላ አፕሮፕሪየት የሆነውን ወርድ መምረጥ አለብን። the star from which we get what? light and heat። እንግዲህ ስታር ሁና እኛ ምን ላይት ብርሃንና ሙቀት የምናገኝባት ምን ብለን እንጠራታለን? እሷም ምን ብለን እንጠራ? ሰን። ትክክለኛ መልሳችን ሰን ነው፣ ፀሐይ ናት ማለት ነው። እንደዚህ አይነት ላይትና ሂት የምናገኝናቸዋል ኦንሊ that's the sun። ሁለተኛ ጥያቄ ደግሞ የሚለው all the planets revolve around the sun on paths called blank። እንግዲህ ሁሉም ፕላኔቶች የሚዞሩበት እንዴት ማለት ነው? ሪቮልቭ የሚያደርጉበት ለምሳሌ ቅድም እዚህ ጋር እንዳሳያችሁ ይሄ በቀይ ያሰመርኩት ይሄ ማለት ነው። ይሄ መስመር እነዚህ ለምሳሌ እቺ አርዝ ብትሆን በዚህ ሙቭ ታደርጋለች። እነዚህ ሁሉም ሙቭ ያደርጋሉ አይደለም? እነዚህ የሚዞሩበት ቦታው ምን ይባላል? እንደገና ደግሞ ምን አይነት ሼፕ አለው ነው የሚላል። ስለዚህ እዚህ ጋር ስንመጣ ማለት ነው all the planets revolve around the sun on paths ምን ይባላል? ፓዙ ይሄ
የሚዞርበት ኦርቢት ብለን እንጠራዋለን። ኦርቢት ብለን ስንጠራው እንደገና ደግሞ ምን which is dash in shape ሼፕ ደግሞ ምን አይነት ነው? ያ ኦርቢቱ ኢሊፕቲካል ሼፕ ነው። እሱ ደግሞ ምን ሼፕ ነው? ኢሊፕቲካል ሼፕ ነው ማለት ነው። ኢሊፕቲካል ሼፕ ነው ያለው እንግዲህ ይህ ነገር። ስለዚህ እንደዚህ አድርገን ማሟላት እንችላለን። ሶስተኛ ጥያቄ ዳሽ ኢዝ ይሄ ዳሽ ነው። ዳሽ ኢዝ ናቹራሊ ኦኮሪንግ ኢንኦርጋኒክ ሶሊድ ዊዝ ስፔሲፊክ ኢንተርናል ስትራክቸር ኤንድ ዲፋናይት ኬሚካል ኮምፖዚሽን። ይሄ ነገር እንግዲህ ምንድን ነው? በናቹራል የምናገኘው እሱም ኢንኦርጋኒክ የሆነ ነን ሊቪንግ ቲንግስ። ኢንኦርጋኒክ ማለት ህይወት የሌለው ነገር ወይም ነን ዋት ሊቪንግ ቲንግስ ህይወት የሌለው ማለት ነው። ኤን ስፔሲፊክ ኢንተርናል ስትራክቸር የት ነው የምናገኘው? እሱን የመሬት ውስጥ ነው። እና ደግሞ ነው ዲፋይንድ ኬሚካል ኮምፖዚሽን። ስለዚህ እሱ ምን ብለን እንጠራዋለን? እዚህ ጋር ሚነራልስ። እዚህ ጋር የምናስገባው መልስ ምን ነው የሚሆነው? ሚነራልስ ብለን እንሞላለን ማለት ነው። ትክክለኛ መልሳችን ሚነራልስ ነው የሚሆነው። ማዕድናት እንደማለት ነው። እሺ ወደ ሾርት አንሰር ስንመጣ ጊቭ ሾርት አንሰር ፎር ዘ ፎሎዊንግ ኩዌስችንስ። ስለዚህ ሾርት አንሰር ስንሰጥ ማለት ነው ለነዚህ ጥያቄዎች። ስለዚህ አንደኛ ጥያቄ ሃው አር ዘ ኤርዝ ኤንድ አዘር ሜምበር ኦፍ ሶላር ሲስተምስ ፎርምድ፣ እንዴት ነው ፎርም የሆኑት ብሎ ይጠይቀናል ማለት። ስለዚህ ለዚህ ትክክለኛ መልስ የሚሆነው ከመጽሐፉ ላይም እንደተጻፈው ማለት ነው the origin of the earth is intimately what related to the formation of the solar system። እንግዲህ የመሬት ኦሪጂን ወይም አሰራር አፈጣጠር ከምን ጋር ግንኙነት አለው? ከስርዓተ ፀሐይ ጋር ወይም ከሶላር ሲስተም ጋር። some scientists believe that what the sun, planets and other smaller bodies in the solar system were what formed from large flammable of hot swirling gases። እንግዲህ ሳይንቲስቶች የሚያምኑት ምንድነው? ፀሐይም ሆነች ሶላር ሲስተም ፎርም የተደረጉት ከምንድን ነው? በጣም ላርጅ ከሆነ ፍላሜብል ከሆነ ሆት ስዊሊንግ ጋዝ ነው ይላሉ። ፍላሜብል ጋዝ ደግሞ ያ ፍላሜብል ጋዝ የምንለው ደግሞ ብዙሊ ፔክድ ጋዝ ነው። ሶ ላርጅሊ ሜድ አፕ ኦፍ ዋት ሃይድሮጅን ሂሊየም፣ ከሃይድሮጅንና ከሂሊየም ፎርም የተደረገ ላርጂ ብዙሊ ፔክድ ነው ማለት ነው። እንደገና ደግሞ ደስት ፓርቲክልስ እንዲሁም ከፓርቲክሎች ራሱ ሶ በዚህ ወይ ፎርም የተደረገ ናቸው ማለት ነው። ሁለተኛ ጥያቄ how many planets are there in our solar system፣ ምን ያክል ፕላኔቶች ብዛቶች አሉ ይለናል። ስለዚህ ትክክለኛ መልሳችን 8 ነው። 8 ፕላኔቶች አሉ። እነሱም ኢነር ፕላኔት እና አውተር ፕላኔት ብለን በሁለት እንከፍላቸዋለን ማለት ነው። ስለዚህ 8 ፕላኔት አለን። ሶስተኛ ጥያቄ write down the direct and indirect source of information about the interior part of the earth። እንግዲህ ስለ መሬት ውስጣዊ ክፍል የምናገኝበት ኢንፎርሜሽን ሁለት ሶርስ አለ ብያቸዋለሁ። እሱም ዳይሬክት እና ኢንዳይሬክት ነው። ዳይሬክት የምንላቸው ምን መሰላቸው? አንደኛ ቮልካኒክ ኢረፕሽን፣ ሁለተኛ ደግሞ ማይኒንግ፣ ሶስተኛ ዲፕ ድሪሊንግ ፕሮጀክት። ስለዚህ ሶስቱ ዳይሬክት ናቸው። ኢንዳይሬክት ደግሞ አርዝኩዊክ እና ሜትሮይትስ ናቸው። እሺ በዚህ ሶስተኛ ከመለስን አራተኛ ደግሞ what are the reason that we know that earth is spherical። ስፔሪካል እንደሆነች የምናውቅበት ምክንያቱ እንዴት ነው? ስለ እርዝ ሼፕ ማለት ነው። ስለዚህ እሱ ደግሞ ምንድነው? እርዝ ስፔሪካል ባትሆን ኖሮ ፍላት ብትሆን ኖሮ እዛ ላይ መጽሐፍ እንደተማረችው የተለያዩ ሺፖች ሊሆን ይችላሉ። ለምሳሌ መርከቦች ከርቀት ሲመጡ ምን ነበር? ከላይ ቶፕ ሳይሆን የሚታየን ነበር፣ ሙሉ ፓርቱ በአንድ ይታየን ነበር። እንዲሁም ደግሞ ፀሐይ ስትወጣ ራሱ ሙሉ ለዓለም ማለት ነው በአንዴ መብራት ትችል ነበር። ምን ባትሆን? ስፔሪካል ባትሆን ወይም ፍላት ብትሆን ኖሮ። ስለዚህ እነዚህ አይነት ሪዝኖች አሉ። አምስተኛ ደግሞ how many rotation does the earth make around its axis in a day? በአንድ ቀን ምን ያህል ሮቴት ታደርጋለች በራሷ ዛቢያ ማለት። ስለዚህ ትክክለኛ መልስ አንድ ነው ልታደርግ የምትችለው በአንድ ቀን። ሶ የዛሬው ትምህርታችን ይመስል ነበር። ወይም የሰባተኛ ክፍል ዩኒት 1 ሪቪው ኤክሰርሳይዝ ሶሻል ነበር የሰራ ነው። ስለዚህ ያያችሁትን ይመስል ነበር ማለት ነው።
ስለዚህ ቪዲዮ እንድትመቻችሁ አልጠራጠርም። ለጓደኞቻችሁም እንዲሁም ሼር አድርጉላቸው ማለት ነው። ስለዚህ ይህን ቪዲዮ ፕሊዝ ሰብስክራይብ እንዲሁም ደግሞ ቻናሉን ሰብስክራይብ ቪዲዮን ላይክ በማድረግ እንዲሁም እንድሰራላችሁ የምትፈልጉትን ፓርት ኮመንት ጻፉልኝ፣ ኮመንት ላይ አስቀምጡልኝ፣ እሰራላችኋለሁ ማለት ነው። እስካሁን ስለተከታተላችሁኝ በጣም አመርቄ አመሰግናለሁ። ቴንክ ዩ